ሰላም ጤና ይስጥልኝ። ፈጣን መረጃዎችን ለማግኘት ቻናሉን ሰብስክራይብ ያድርጉ። የሻዕቢያ ወታደራዊና ሲቪል አመራሮች እንዲሁም የድንበር አካባቢ ነዋሪዎች ሉዓላዊ ድንበር ተሻግረው በኢትዮጵያ የትግራይ ክልል ጉልምህዳ ወረዳ ዝባን ሁጽ በተባለ ስፍራ ተገኝተው ነበር። በስፍራው የህወሓት ማዕከላዊ ኮሚቴ አባል ፍስሐ ኃይሌ፣ የትግራይ ኃይል አመራሮች፣ የኤርትራ ወታደራዊ አመራሮች፣ የኤርትራ ስነአፍ አካባቢ መንግስታዊ ሲቪል አመራሮች እንደነበሩ ታውቋል። ከኤርትራ የመጡት የስነአፍ አስተዳዳሪ አቶ እንድሪስ አሊ የኤርትራና ትግራይ ህዝቦች በታሪክ፣ በባህል፣ በማንነት የተሳሰሩ ናቸው። አሁንም በሁለቱ ህዝቦች መካከል የልማት እንጂ የጥይት ድምጽ ሊሰማ አይገባም ብለዋል። የህወሓት ማዕከላዊ ኮሚቴ አባል ፍስሐ ኃይሌ የህዝቦቹ ታሪክ፣ ባህልና ማንነት አንድ መሆኑ እንደተጠበቀ ሆኖ አብሮ በሰላም የመኖርና የመስራት ባህል አላቸው። የጋራ ጠላት ሲገጥማቸውም አብረው ታግለው የሚያሸንፉ መሆናቸውን የደርግን ስርዓት ለመጣል የተደረገው ትግል አብነት ነው ብለዋል። በአብሮነት ጉዞ ውስጥ ችግሮች አልነበሩም ማለት ባይቻልም ዋናው ነገር ሁለቱ ህዝቦች ችግሮቻቸውን አርመው እንዳይደገም ከልብ ከሰሩና በመጪው እድላቸው ላይ አብረው ከወሰኑ የተሻለ ሰላምና ልማት ማረጋገጥ ይቻላል ሲሉም ገልጸዋል። የጽምዶ እንቅስቃሴ አካል ነው በተባለው በዚህ ግንኙነት የሻዕቢያ ወታደራዊና ሲቪል አመራሮች ድንበር አልፈው ጉልምህዳ ወረዳ ሲገቡ አቀባበል በተደረገላቸው ወቅት የትግራይና የኤርትራ ህዝቦች የሰላምና ልማት ጥምረት ጽምዶ የሚል መልእክት የያዘ ባነር ከፊት ታይቷል። አሁን ላይ ትግራይ ክልልን እያስተዳደሩ ያሉ ህወሓት አመራሮች ከፕሪቶሪያው የሰላም ስምምነት መፈረም በኋላ ከፌዴራል መንግስት ጋር ያለው ግንኙነት ከሻከረ የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ጋር ግንኙነት መጀመራቸው በተደጋጋሚ ሲነገር ቆይቷል። በተለይ አሁን ላይ ትግራይ ክልልን እያስተዳደሩ ያሉ የህወሓት አመራሮች ከፕሪቶሪያው የሰላም ስምምነት መፈረም በኋላ ከፌዴራል መንግስት ጋር ያለው ግንኙነት ከሻከረው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር ጋር ግንኙነት መጀመራቸው በተደጋጋሚ ሲነገር ቆይቷል። በተለይ የሰላም ስምምነቱ ተፈርሞ ብዙ ሳይቆይ ነበር ግንኙነት እንዳለ ሲነገር የነበረው። ከቅርብ ጊዜ ወዲህ ደግሞ ግንኙነቱ ጽምዶ በሚል ይበልጥ ተጠናክሯል። የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከወራት በፊት ከሻዕቢያ ጋር የሚደረግ ግንኙነት እጅግ የከፋ መዘዝ ይዞ እንደሚመጣ ሲያስጠነቅቁ ነበር። በፕሪቶሪያው ሰላም ስምምነት አኩርፎ ከኢትዮጵያ መንግስት ጋር የተጣላ ኃይል ጋር ተሰልፈው የኢትዮጵያ መንግስት ማስወገድ የሚቻልበት እድል ካለ ብለህ መንቀዥቀዥ በጣም አደገኛ ነው ሲሉ ነበር ያስጠነቀቁት። ሌላኛው በትግራይ ጦርነት ወቅት የፊት ወታደራዊ አመራር የነበሩት ሌተናል ጀነራል ጻድቃን ገብረትንሳኤ ከወራት በፊት የህወሓት አመራሮች የወንጀል ስራቸውን የቀድሞ ጦርነት የተገባበትን ውሳኔ ጨምሮ ለመሸፈን ከሻዕቢያ ከኢሳያስ መንግስት ጋር ሽርክና ጽምዶ በመፍጠር ጦርነት ለመቀስቀስ እየሰሩ ነው ብለው ነበር። የትግራይ ጄኖሳይድ ኮሚሽን ባወጣው ጥናት በትግራይ ጦርነት ወቅት 75% የግፍና የወንጀል ስራዎችን የሰራው የኤርትራ ሰራዊት እንደሆነ በማመልከት ከኢሳያስ መንግስት ጋር መተባበር ጽምዶ መፍጠር ጥፋት እንደሚያመጣ በማመን ህዝቡ የሚደግፈው ተግባር እንዳልሆነና አደገኛ መዘዝ ይዞ የሚመጣ እንደሆነ አስጠንቅቀው ነበር። ሰብስክራይብ በማድረግ ፈጣንና አስተማማኝ መረጃዎችን ያገኙ። በሌላ መረጃ ህወሓት ታጣቂዎቹን በራያ አላማጣ አስገባ። ነዋሪዎች ወደ ቆቦ ከተማ በመሰደድ ላይ መሆናቸው ምንጮች ጠቁመዋል። በራያ አላማጣና አካባቢ የህወሓት ታጣቂዎች በብዛት መግባታቸው ተሰምቷል። በአካባቢው የጦርነት ስጋት ማየሉን የዓይን እማኞች ተናግረዋል። በጨርጨር ቢሶበርና ዋጃ መስመሮች ሰፊ ኃይል ስምሪት በመደረጉ ከተማዋ ወታደራዊ እንቅስቃሴ ማየሉ ተሰምቷል። የጦርነት ስጋትን በመሸሽ ወደ ቆቦ የሚደረገው ስደት የቀጠለ ሲሆን በከተማዋ በምሽት ተንቀሳቅሶ መኖር አለመቻሉና ቤት ለቤት ዝርፊያ መስፋፋቱን ተናግረዋል። ከትናንት ጀምሮ የትራንስፖርት እንቅስቃሴ መቆሙንም ገልጸዋል። ባንኮች የጥሬ ገንዘብ እጥረት እንደገጠማቸው ምንጮች ገልጸዋል። በአሁኑ ወቅት ከ2000 ብር በላይ ማውጣት ባለመቻሉ ነዋሪዎች 10% ኮሚሽን ከፍለው ከግለሰቦች ለመቀየር
ለመቀየር